እና አያት ታማኝ ፍቅረኛ ምን ያረጋሽ ነው? እኔ ለሷ ብያ ፍርድም ይበላልው እሷ እዚህ ምን ልታደርግ ነው? እማረገውን ማሳይሻለሁ። አይሆንም፣ እስኪ ተረጋጋ። ታዲያ ለምን አመጣሽ? እኔ ያመጣው አንተ እንደምታስባት አይነት ታማኝ ሴት እንዳልሆነች እንድታይ ነው። አውቃለሁ ልብ ተሰብሯል። ቺቲንግ ግን የምርጫ ጉዳይ ነው። ሰዎች ደግሞ እኛን እንዲመርጡ ማስገደድ አንችልም። እና በል በቃው ነው ኧረ ነፍሴ ድረስ እስከሚሰማኝ ምነው አንቺ ነው የተባልሽ አይደል? እንዴት አባሽ ነው የምትይዘው? ቦርሳዬ ስጠኝ። ወይኔ ጉዴ ፈላ። ሀታ ያበደ አይፎን እኮ ነው። አንቺ ነው ቁም የተባልሽ አይደል? ደግሞ እንዴት ነው የምታምሪው? በእናትሽ ወይኔ ጉዴ። ወይኔ እናቴ ሰራችልህ። ነይ ብዬሻለሁ፣ አታመልጭንም። አባች ነዳው አባች ነዳው። ወዴት ነው የምነዳው? ማን ናቸው? ኧረ ነዳው። ይኸው ቆይ ምን አድርገውሽ ነው? ሌቦች ናቸው እንዳለ ቀን ይዘረፉብኝ። ቦርሳዬን ስልኬን ነው የወሰዱት። ሌቦች ናቸው እና አንቺ ምንም አላረጉሽም አይደል? ኧረ እኔን እንኳን ምንም አላደረጉኝም። አንዴ ስልክ ታስደውለኛለህ? እሺ ይኸው። ሄሎ እህቴ፣ በቃ በር ላይ ጠብቂኝ እሺ? እሱን ስንገናኝ እነግርሻለሁ። በዚህ ጋር ነው። በቃ ደርሰናል። እሺ እህቴ ደህና ነሽ? ሀና ምንም አልሆነችም፣ ደህና ናት። እሺ በቃ ነይ ውረጅ ነይ። ወዴት ነው የምትሄዱት? ብሬን ስጡኝ እንጂ። ውይ በጣም ይቅርታ። ስንት ብር ነው? 200 ብር ነው። 200 ብር አላነሳም? በጣም አመሰግናለሁ። እሺ ባለውለታዬ ነህ። እቤት ገብተህ ለምን ሻይ ቡና አትልም? ዳግም አንተ ዳግም መጣው የዛሬው ሚሽናችን ከተሳካ ህይወታችን ተቀየረ ማለት ነው። ቆየንብሽ ብራዘሪ። አይ እኔ ሐሳቤን ቀይሬያለሁ። አረ ልጅቷን አልፈለካትም ማለት ነው? ልጅቷ ምናምን ትላለህ እንዴ? ሌላ ስራ የተሆነ አንተን ተማምነና እኔ እኮ ምን በቃ ብሎ ነገር የለም። ምን በለው ፒስ ነው። እንዴት ነሽ? አሎልሽ ዘማን ፒስ ነው። ሰላም ነው። ምንድነው የሚደናበረው? ሲጀመር ማን ነው? ኧረ አንዬ እያረጋጊው የዛሬውን ማለት ተጠርገን እኮ እንደዛ ነው እንዴ? አዎ ሀንዬ፣ በቃ እናንተ ሁለታችሁ ሆናችሁ ከፊት ምሩን፣ እኛ እንደርስባችኋለን። እሺ አታማ ኧረ ተባና በቃ ምልጥ ዋስባነነ ባንዴ አንተ ያማል እንዴ? ጥላችሁኝ ሄዳችሁ እኮ። አንተ ያማል እንዴ? ስንት ሰዓት እንዳበላሽብን ታውቃለህ? ድሮም ከዚህ ጋር መስራት በእናት ተወኒድ ቆይ አትሂጂ። ስሚ እሺ፣ የመጨረሻ አንድ ድል። ምን ድጋሚ ልትደበርብን ነው? ኧረ አይደለም፣ እክስሻለሁ። ቆይ እዚህ ጠብቂ። ምንድነው? ኧረ በእናቴ ቤተክርስቲያን ብር ነው። ወይኔ ወንድሜ ቤተክርስቲያን ብር ነው እያልኩ አይደል? እንዲቁም ጆን ዳንኤል ትራፊክ ቢሆን አረ ይሄ ትራፊክ ቢግላቪንድ ቢክሪስፔክት ምንድነው? በ90 የምንሄደው? አረ በ30 ዝም በል። ጠዋት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ በ30 እኮ ነው። ግላብ አምጣ። ማን ነው? መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልጋል። ግላብ አምጣ። በታብሌት ነው የምቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀበለ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ? አውራው እሱ ይሻላል። ኧረ እባክህ እውነት ቢግራቪንድ ብግሪስ ይሄ አንዴ ቢፈልግ የኔ አባት አንበሳ ማረድ ባንድ ሺህ ነው እናቴ ባንድ ሺህ ነው ማለት አይሰራም። ቢግራቪንድ ይሄ ነው የሚፈልገው። ማታ ላይ ቁጭ ብለሽ ፑሽ አድርጊ። የኔ አባት አንበሳ አውርድ ደብሉ ላይ ይመችሽ አባቴ። ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር። ይመችሽ አባቴ። ኮሮና ኢዝ ዘ ቢልዲንግ Daud is just